አቶ ክፍለ ማርያም የህፃን ምስክር ክፍለ ማርያም አባት መሆኑ ተረጋገጠ። በትላንትናው ዕለት በባህር ዳር ፍርድ ቤት በነበረ መረጃ አቶ ክፍለ ማርያም የህፃን ምስክር ክፍለ ማርያም የማሆይ ሐመልማል ልጅ አባቷ አቶ ክፍለ ማርያም መሆኑ ተረጋግጧል። በዚህም እንግዲህ የአባይ ማዶ ቅዱስ ገብርኤል ገዳም አስተዳዳሪና አገልጋይ የነበረው ቆሞስ አባ ክፍለ ማርያም ተብሎ ይጠራ የነበረው አቶ ክፍለ ማርያም በትላንትናው ዕለት ፍርድ ቤት በዋለው ችሎት የህፃን ምስክር ክፍለ ማርያም አባት መሆኑ ተረጋግጧል። በዚህም እንግዲህ የገዳሙ መነኩሴት የነበረችው እማሆይ ሐመልማል አጉማስ በነበራት ቅሬታና የህግ ክርክር በትላንትናው ዕለት ፍትህን አግኝታለች ማለት ነው። በዚህም እንግዲህ የባህር ዳርን ፍርድ ቤት እጅግ እናመሰግናለን። ለእውነት ስለቆማችሁና እውነትን በዚህ ልክ ተራርጣችሁ ይዛችሁ እውነትን ስላሰፈናችሁልን ማለት ነው። አቶ ክፍለ ማርያም እንግዲህ የቱንም ያክል ቢያስፈራራንም ቢዝትብንም ቢፎክርብንም በመጨረሻ እውነቱ ተረጋግጦ የልጅ አባት መሆኑ በዚህ ወቅት ተረጋግጧል ማለት ነው። ያው እንግዲህ በተደጋጋሚ ስልክ በመደወል ብዙ ነገሮችን ይፎክር የነበረው አቶ ክፍለ ማርያም በአሁኑ ሰዓት ከክህነቱም ሆነ ከአገልግሎቱ የታገደ እንደነበር እናስታውሳለን። በዚህ ወቅት እንግዲህ አባትነቱ ተረጋግጦ የህፃን ምስክር ክፍለ ማርያም አባት ነህ ተብሎ በወር 500 ብር ለማሆይ ሐመልማል እንዲከፍልና ልጁን እንዲያሳድግ ተወስኖበታል ማለት ነው። በዚህ ጉዳይ ላይ ያላችሁን አስተያየት ኢንቦክስ ማድረግ ትችላላችሁ። የፕላስ ምልክቷን እዚህ ጋር በመንካት ቤተሰብ ሆኖ ሰናይ ጊዜ ለሁላችን።